ጤና ይስጥልን የተከበራችሁ ምሳሌ ቀጣይ ክፍል እነ ሞገስ እና መድብል እንዲሁም ጓደኛው ብሩክን ፍለጋ ቀጥለዋል። ብሩክ ምሳሌ የነበረችበት ቦታ ይኖር ይሆን ወይስ ሌላ ቦታ ይሆን? ብሩክ በጫፍ ቢሆን ብሩክ ያለበትን ሁኔታ እያሳዩ ይገኛሉ። ብሩክ ተጎድቶ ይሆን? ምን ሆኖ ይሆን? በጤና አይኖር ይሆን ወይስ ሌላ ነገር አርሶበት ይሆን? ብቻ መድብል ወንድሙ ስል ህይወቴንም ቢሆን ሰውቼ ወንድሜ ማግኘት አለብኝ ብለዋል። ምናልባት ብሩክን ለማግኘት መድብል ምንም ባይሆን ሞገስም እንደዛው ጓደኛቸው እንደነሱ ብለው እንደሆነ እሱም ሶስቱም ብቻ ምንም ሳይሆኑ ብሩክን አግኝቶ ይዞት በመጡ ምናልባት የተኩስ ልውውጥ እየተሰማ ይገኛል። የተደረሰባቸው ይመስለኛል። ምክንያቱም ዝና ለማሌት ደውሎላታል። ምናልባት የማይሞክር ወይንም የማይደፈር ሳይደፍሩ አይቀሩም። መድብል የት እንዳለ አጣሪ ብሎ ለማህሌት ደውሎላታል። ዝና ጫፉን እየሰማ ይመስለኛል። ማህሌት ግን ማንጋ ደውዬ የት እንዳለ ልጠይቅ በዚህን ሰዓት እኩለ ሌሊት ነው ብላለች። እንዲሁም ኤፍራታን አሳልፈሽ ስጪኝ እያላት ይገኛል። እሷ ደግሞ እህቷ አይደለች ገላታለሁ ወይንም ደግሞ ማደርገውን እኔ አውቃለሁ አምጫት ስላላት እሷ ደግሞ አሳልፋ ለመስጠት ሆዷ አልጨከነም። ነገር ግን ተደበቂ ወይም ደግሞ ጸበል ሂጂ ብላታለች። ኤፍራታም ስራዬን ትቼ አልሄድም እዚሁ ይደበቃለሁ አንቺ ካልነገርሽው አያገኘኝም ብላታለች ለመሀሌት። መሀሌትም ምንም ቢሆን ዝናን ስልኳን ጠፍታለች ብለዋለች። ዝና መጨረሻ ላይ ኤፍራታን ያገኛት ይሁን? ቢያገኛትስ ምንድነው የሚያደርጋት? የሆነ ነገር የሚጎዳት አይመስለኝም። ግን አይቀጡ ቅጣት የሚቀጣ ይመስላል። ምክንያቱም በእሷ ምክንያት ነው። የእሱ ስራ ቢሆንም ኤፍራታ ናት ደውላ እንዲመጣ ያደረገችው። ስለዚህ የሆነ ነገር ሊያደርስባት ይችላል። በህይወት ግን ትቆያለች ምንም ቢሆን። ምሳሌ አባቴን ናፍቆኛል፣ አባቴን አግኝቼ አላውቅም፣ አባቴ በጣም ቆይቶብኛል እያለች ቅድስትን እያስቸገረቻት ነው። ቅድስትን በጣም የምትመልሰው መልስ ጠፍቶባታል። ምክንያቱም ሁል ጊዜ አባትሽ ውጪ ነው ይመጣል እያለቻት ነው የምታታልላት። አሁን ግን ናፍቆቷ በጣም ከራሷ በላይ ስለሆነ አባቴን ማግኘት አለብን፣ ምሳውንም አልበላም አልተኛም ብላለች። አባቴን ካላመጣሽ ወይንም የሚመጣበት ቀን ንገሪኝ ብላታለች። ታዲያ ቅድስት በጣም ግራ ገብቷታል። ስታስበው ብሩክ የት እንዳለ አታውቅም። ይመጣል እንዳትለው ውሸት ይሆንባታል። ግን ቢሆንም መጨረሻው መዋሸት ይቀራል። ሐሙስ ይመጣል ብላታለች። ስታስብ ሐሙስ ነገ ነው። ስለዚህ ምንድነው አማራጭ? ሳምንት ማለት ነው ብላታለች። ግራ ቢገባት በዚህ ዘዴ ፈጥራ ምሳሌን እያቆየቻት ትገኛለች። መድብል ግን ምንም ቢሆን ብሩክን እንደ ከዚህ በፊቱ ቃል ባልገባልሽም ብሩክን አመጣለሁ ብለዋታል። ይሳካላቸው ይሆን ወይስ እነዛ ያሸንፋሉ? እኔ እንደሚመስለኝ እነ መድብል አግኝቶት ብሩክን ወደ ቤት ያመጡ ይመስለኛል። ምናልባት ያው ጀግና ምን ጊዜም ቢሆን የሆነ ነገር አያጣውም። ሊጎዱም ይችላሉ፣ ላይጎዱም ይችላሉ። ምንም ሳይነካቸውና ምንም ሳይሆኑም ደግሞ ብሩክን አግኝተው ወደ ቤታቸው ይመለሳሉ ብዬ አስባለሁ። እንግዲህ ብሩክ
በሰላም እንደወጣ በሰላም ወደ ቀዬው ይመለስ ብላችሁ ጸሎት አድርጉለት። መልካም ጊዜና መልካም ቆይታ ይሆንላችሁ። ቪዲዮውን ከወደዳችሁ ላይክ አድርጉ፣ እነሱንም አበረታቱ። እየሄዳችሁ ተከታተሉ፣ ኮመንትም አድርጓቸው። መልካም ቆይታ ይሆንላችሁ። ደራቱ ግን ኮመንት አድርጉ።